አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? ከቪዲዮ በጣም ርቅ ያለው በጣም የጀመርኩትንም አልጨረስኩም እና አልተመቻቸም። ያው ላይ ቢዚ እያደረገ አልተመቸኝም እና ቤተሰብ ያልሆናችሁ ቤተሰብ በመሆን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ደግሞ ይዤላችሁ የመጣሁት ከዚህ በፊት ያስተላለፍኩት ስለ ሀላባ ሴራ ልጆች ማለት የሴት ልጅ የትዳር አያያዝ ሂደት ከጅምር እስከ መጨረሻ ማለት ከጅምር እስከ ተወሰነ ሰዓት ሄጅ ያለው ያላያችሁ ገባ ብላችሁ እዩ። ዛሬም ደግሞ ሴት ልጅ የምታገባ ቀን የሰርጓ ቀን ያለውን ሂደት ነው ይዤላችሁ የመጣሁት እና እስከ መጨረሻ እንደምትከታተሉኝ ተስፋ አደርጋለሁ። ቪዲዮዬን ጨርሶ ላየ ሰው አላህ የማያልቅ ረህመቱን ይስጠው እላለሁ እና ያለውን ያክል ቪዲዮ ብዙም አላራዝምም። ያለውን ያክል ጨርሰን በማየት እንተባበር። ይሄ ስራ ደግሞ ሰው ይፈልጋል። ከሰው ጋር ነው የሚሆነው። ሰው ካሌለ ባዶ ነው። ማንኛውም ነገር ግን ከሰው ጋር ነው። ሰው ካሌለ ባዶ ነው። ያ ስለሆነ እርስ በራሳችን እንተባበር እላለሁ። የሚለቀቅ ቪዲዮ በማየት እንተባበር እላለሁ ውዶቼ። እና እንዴት ናችሁ? ሁሉ ሰላም ነው? ሁሉ አማን ነው? ከቪዲዮ በጣም ተራርቀናል። እንዴት ሰነበታችሁ? አማን ነው? ሰላም ናችሁ? በነገራችን ላይ ከዚህ በፊት የለቀኩት አሉ የሽምግልና ሂደቶች ብዬ ለቅቄ ያለው ሴት ልጅ ስታገባ ከታጨች በኋላ ለቤተሰቦቿ የምታደርግ ነገርም ብዬ ለቅቄ ያለው እሱንም ካላያችሁ እንድታዩ። ስቀጥል ደግሞ ከሱ በፊት ደግሞ ባል ሁለተኛ ሚስት ሲያመጣ ለመጀመሪያዋ ሚስት ምን ያደርጋል እና አሁንም ሁለተኛ ሚስት ሲያገባ የመጀመሪያ ሚስት ደግሞ ለመጣችሁ ሙሽራ ምን ታደርጋለች የሚለውን እነዚህን ለቅቄ ያለው ካላያችሁ ገባ ብላችሁ እውላችኋለሁ ውዶቼ። የዛሬውን ወደ ዛሬው እንለፍና የዛሬው ሴት ልጅ የምታገባ ቀን ያለው ሂደት ነው። የምታገባ ቀን ከማግባቷ ከቀኑ በፊት ሴት ልጅ ልታገባ ያው ቀጠሮ ይያዛል። 15 ወይም 1 ወር ይያዛል በሀላባ መጀመሪያ ባለፉት ጊዜዎች ማለት ነው። ባለፉት አመታቶች ነው የሚባለው ብቻ ባለፉት ባህሎች ማለት ነው። እና 15 ቀን ወይም ወር እንደዚህ ነው ቀጠሮ ይያዛል። ከዛን ቀጠሮ ከተያዘ በኋላ እናት ዝግጅቷን አባት ቤቱ ላይ ዝግጅት እናት እቃ ማዘዝ ትጀምራለች። ዘመድ አዝማድ መጀመሪያ እሷ የሰጠችውን ካለ እንድመለስላት ታደርጋለች። አባትም ደግሞ ከፍት ይሰጣል። እሱ መጀመሪያ ለሌላ ሰው ሰጥቶ ከሆነ የሰጠውም ይመለስለታል። ከአሁን በኋላ የሚመልስም ከሆነ ያዛል። ዘመድ አዝማዶቹን ጓደኞቹን ያዛል ማለት ነው። እናትን በሚያስፈልጋት ማድረግ ያለባትን ነገር ሁሉ ታደርጋለች። እንግዲህ ያንንም ደግሞ ምን እንደምትሰጣ ከዚህ በፊት እሱንም አስቀምጫለሁ። እናት ለልጇ ምን እንደምትሰጠባት ለልጁ ምን እንደሚያደርግ እሱንም ከዚህ በፊት ቪዲዮ ሰርቻለሁ እና አሁን ዋናው ይዤ የመጣሁት የምትመጣ ቀን ማለት ነው፣ የምታገባ ቀን እና 15ቱን ሙሉ ደግሞ በነገራችን ላይ 15ቱን ሙሉ ድሮ በሀላባ ጭፈራ እየተጨፈረ ነው። 15 ሙሉ እየተጨፈረ እስከ ሰርጓ መጨረሻ ማለት ነው እየተጨፈረ ነው እንትን የሚለው የሚዘለቀው ማለት ነው። እስከ ሰርጓ መጨረሻ ማታ ሁሌ ጭፈራ ነው በሀላባ ማታ ሁሌ ጭፈራ፣ እሷ ቤቱን ለቃ እስክትወጣ ማለት ነው። እና ከዛም በኋላ እሷ ልታገባ 15 ቀናቶች ወይም ወራቶች ሲቀር ዘመድ አዝማድ ጋር ትሄዳለች። ከጓደኛዋ ጋር ትሄዳለች። አንድ ጓደኛ የግድ ያስፈልጋታል። እሱንም ከዚህ በፊት ሰርቻለሁ።
ለባልም ለምስትም አንድ ጓደኛ ግዴታ አንድ ጓደኛ ከጅምር ነው ያለው። ከጅምር ከልጅነት ከግርዛትነት አንስቶ እሱንም አንዴ እሰራለሁ ስለ ግርዝነታቸው ጊዜ ሂደቶችም ላይፎችንም የሆነ ሰዓት ላይ እሰራላቸዋለሁ። እና አንድ ጓደኛ ይዛ ቤት ዘመድ አዝማድ ያለበት ቦታ ሁሉም ጋር ትሄዳለች። የምትሄደው ደግሞ የሆነ ደንብ አለ። ጎቢ ሳንቲበት ይባላል። ጎቢ ሳንቲበት ይባላል። በአማርኛ እንዴት እንደምተረጉመው ብቻ አላውቅም። ብቻ ገንዘብ ይሄ ሴራውና ደንቡ ነው። ትሄዳለች ከዘመድ አዝማድ ከወንዶች ነው ደግሞ ብሩ የምትቀበለው። ከጎረምሳ ከደረሱ ወንዶች ዞራ ዘመድ አዝማድ ሩቅ ቦታ የትም ካለ ቦታ የትም ያለ ቦታ ትሄድና አድራ ውላ የተወሰነ ቀናቶችን ቁጭ ብላ ጠዋት ትወጣለች ከጓደኛዋ ጋራ። ጓደኛዋ ቤተሰቧን አስፈቅዳ ትወጣለች። ከጓደኛዋ ጋር ዞራ ገንዘብ ትለቅማለች። የትም ዘመድ አዝማድ አለ የተባለ ቦታ የትም ቦታ ማለት ነው። ትሄድና ጎቢ ሳንቲባ ይባላል። ዞራ ትለቅማለች። ያን ብር በቃ ሰው በአቅሙ ይሰጣል። የሚገርም ነው፣ የሚገርም ታሪክ ማለት ነው። እና ዞራ ብሯን ትለቅማለች። ከዛ ትመለሳለች ወደ ቤተሰቧ። አሁንም ሌላ ቤተሰብ ሌላ ዘመድ አዝማድ ጋር እንደዚሁ ትሄዳለች። ይሄን ደግሞ ከወር በፊትም ነው የምታደርገው። ዘመድ አዝማድ ጋር ትሄዳለች። በቃ ዘመድ አለ የተባለ ቦታ ሁሉም ጋር ከጓደኛዋ ጋር ትሄዳለች። ጠዋት ትወጣለች፣ ትዞራለች። የከሌ ጋር ሂጂ ትባላለች፣ የከሌ ጋር ሂጂ ትባላለች። ትሄዳለች፣ ብር ይሰጣሉ ማለት ነው። ከዛ ትመለሳለች። እንዲያለ የሰርጉ ቀን ይደርሳል። የሰርጉ ቀን ማታው እንዲሁ ይታደራል፣ ይጨፈራል። ከዛ በኋላ ጠዋት ሌሊት ትነሳለች። ጠዋት ትነሳና ኮሶ ትጠጣለች። ኮሶ የምታውቁ ከሆነ አላውቅም። የድሮ ኮሶ የአበሻ ኮሶ ይባላል። እሱን ያጠጧታል። እሱን የምጠጣው እሱንም ደግሞ የሚገርመው ከጓደኛዋ ጋር ነው የምጠጣው። ከዛች ከጅምር ከግርዘንነት አንስቶ ካለችው ጓደኛ ጋር ነው ይሄንንም የሚጠጡት ማለት ነው። ይሄን የሚጠጡት ዋነኛው ነገር ደግሞ ምንድን ነው? ትጠጣለች። ከዛን እንትን ይላታል ብቻ ምንድን ነው የሚባለው? ሆዷን ያጥባታል ማለት ነው። ሆዷን ያጥባታል። ከዛ አቅም ያንሳል። ያው ይገባቸዋል ብዬ ስሙን ባልጠራ ይገባቸዋል ብዬ አስባለሁ። ያኔ ደግሞ ያው አቅም ሆዷን በሚያጥብበት ሰዓት አቅም ማነስ ይመጣል አይደል? አቅም ማነስ ሲመጣ ያ ለምንድን ነው አቅም ማነስ የተፈለገው? እቺ ልጅ ስታገባ ክብረ ንጽህናዋ ሲወሰድ ባልዮ ሲወስድ እንዳታስቸግር አቅም እንዳይኖራት ለዛ ነው አቅም ኖሯት እንትን ጉልበት እንዳትጠቀም ለከክ ብላ እንደ ዛሬ መጀመሪያም የሚያልቅ ነገር አይደለም። መንገድ ላይ ውጪ ላይ የሚያልቅ ነገር አይደለም። በክብር ነው። ያን ደግሞ ባልዮ የሚያገኛት ቀን እሷ እንዳትታገለው አቅሟ እንዲያዝ ያ ኮሶ የአበሻ ኮሶ ትጠጣለች። የአበሻ ኮሶ ከጠጣች በኋላ ያው እንዳልኳቸው ወዷን እያጠባ ይውላል። ጠዋት ነው ማታ ወደ ማታ ልትዳር ጠዋት ነው 1 ሰዓት አካባቢ ተነስታ ነው የምትጠጣው ከጓደኛዋ ጋር። በቃ የጓደኛ የሁሉ ነገር እንትኗ ናት። በቃ ረዳቷ ናት የሁሉም ነገር ማለት ነው። እስክትወጣ ከቤት እስክትወጣ ድረስ ማለት ነው። ከዛ ጠዋት ከጠጣች በኋላ ውጪ ይወጣል። ውጪ ቁርበት አለ። ድሮ ቁርበት ነው የምንነጠፈው። ቁርበት እንዲህ ውጪ ይነጠፍና ከዛ ጸጉሯ ይፈታል። ቁጭ ትልና ጓደኞቿ ሴት ጓደኞቿ ሁሉም ይመጡና ጸጉሯን ውጭ ላይ ይፈታሉ ተሰብስቦ ማለት ነው። መጀመሪያ ለሰርጓ አቅራቢያ የምትሰራ የጸጉር አሰራር አለ። እሱንም ሰራላችኋለሁ ማለት ነው። የጸጉር አሰራር ለየት ይላል። ሴት ልጅ ልታገባ የጸጉር አሰራሩ እራሱ ይለያል። ያ የተሰረችውን ጸጉር የምታገባ ቀን ትፈታዋለች ማለት ነው። የምታገባ ቀን ጓደኞቿ ተሰብስቦ ይፈቷታል። ከዛ እስከተፈታች በኋላ ይጨፈራል። ዘመድ አዝማድ የሚሰጥ ስጦታ አለ፣ ይሰጣል።
እርፎ አበኝ እየተባለ እርፎ ስጦታ እርፎ ነው የሚባለው። ከዛ እርፎ አበኝ እየተባለ ይጨፈራል። ሴቱም ወንዱም ይጨፍራል። ከዛ የሚሰጥ ነገር ይሰጣል። እቃ ይመጣል። እቃ መጀመሪያው መቶ ይቀመጣል። ከፍቱም ያው መጀመሪያ ያላመጣ ያን ቀኑ የሰርጓ ቀን ራሱ ያመጣል። እና ደቂቃው እየበዛብኝ ነው። ደቂቃው ከሚበዛብኝ በሚቀጥለው ቢያቀርብላችሁ እላለሁ። ተከታተሉኝ። ይሄኛውን እንደ ክፍል ዋን አድርጌ በሚቀጥለው አቀርብላችኋለሁ ውዶቼ። ይሄንን ጨርሳችሁ ይውልኝ። ለምን ደቂቃው አይብዛብኝ። በሚቀጥለው አቀርብላችኋለሁ።